እናንተ እሱ ላይ የፈረዳችሁ በሙሉ በየትኛው ጽድቃችሁ እናንተ እሱ ላይ የምትፈርዱት? እናት እሺ ግድ ነው። አመሰግናለሁ ልጄ። በጣም ነው ረህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ወይላ ታዋክ አስተያሰማ እሺ ጋዜጠኛ ሶፎንያስ ጋር የተዘዋወሩ ያሉ መረጃዎች እውነታቸውስ ምንድነው? አንዳንድ ደግሞ ዘመቻ በሚመስል መልኩ በሱ ላይ የተደረጉ ያሉ አላስፈላጊ ነገሮችም እየታዩ ነው። በአሁኑ ሰዓት እንግዲህ ጸበል እገኛለሁ ብሏል። ቀጥሎም የቲክታከሮች የማሰር ዘመቻ ተጠናክረው ቀጥሏል። ትናንትናም አንድ ታዋቂ ቲክታከር ወደ እስር ገብቷል። እነዚህን የተያዙ መረጃዎችን ወደ እናንተ የማሳያችሁ ይሆናል። ቀጥታ ወደ ቪዲዮዎች። ወራቶች በፊት በአንድ ትልቅ ፕሮግራም ወይም አንድ ትልቅ ሾው ለማዘጋጀት ደፋ ቀና በሚልበት ጊዜ አብሮኝ የሚሰራ ጓደኛዬ ካደኝ። በሱ ክህደት የተነሳ ክብደቴም ቀነሰ፣ መልኬም ተለዋወጠ። ድንገት ራሴን ጸበል ቦታም አገኘሁት ያለው የቲቪ ጋዜጠኛም የነበረው ሶፎንያስ ዋሲሁን መረጃዎች እየወጡ ይገኛሉ። ጋዜጠኛም ሶፎንያስ ዋሲሁን ወደ አዳማ አንድ ወንድን ለማግኘት በሄደበት ቅጽበት የአዳማ ወጣቶች ተሰብስበው ደብድበውት ልከውታል። ታዲያ ይህንን ጉዳይ ያደረገው ወጣት ፍሬዘር ፈቃዱ ይባላል። ይህ ፍሬዘር ፈቃዱ የተባለ ወጣት ዛሬ መረጃዎችን በይፋ እያወጣም ይገኛል። በዩቲዩብ ላይ እያወጣው ያለው መረጃ ደግሞ ለመስማት የሚሰቀጥጡ ናቸው። በጣም ብዙዎቻችሁ ከዚህ በፊት በለቀኩት ቪዲዮ ላይ ጥያቄ ተነስቶባችኋል። ሲጀመር ከሱ ጋር ምንድነው ያገናኛችሁ? በምን መንገድ አውርታችሁ ነው? አንዳንዶቹ እንደው ምንድነው እያሉ ያሉት ከሱ ጋር መጀመሪያ አስቀድማችሁ ረጅም ወሬ ካወራችሁ በኋላ ነው እንትን ያላችሁት እያሉ ነው። ጀለስ ያው ሶፎንያስን አጋልጦታል። ለዚህም ደግሞ በጣም ልናመሰግነው ይገባል ማለት ነው። እንደዚህ አይነት ሰዎች ከስር መሰበር አለባቸው። ነገር ግን አንዳንድ እሱ ላይም ያጠራጠሩኝ ነገሮች አሉ። የሆነ ችግር ያየውበት ችግር አለ። እሱን ሐሳብ ላካፍላችሁ። የመጀመሪያው ነገር በጣም ብዙ ጊዜ ተደጋጋሚ ቪዲዮን አይታችሁት ከሆነ እኔ እናንተ ያልጨረስነው ነገር አለ፣ እኔ እናንተ ያልጨረስነው ነገር አለ፣ ቆይ እንገናኛለን አይነት ነገር ሲል ነበር ማለት ነው። ለምን እንደዚህ ማለት ፈለገ? ጉዳዩን ለፖሊስ ሰጠዋለሁ ማለት አይቀልም ነበር? እና አወራሩ ላይ አንዳንድ አወራሩ ላይ ደግሞ የሆነ ከሁለት ካፕሎች ተጣልተው የሆነ ነገር በማላቸው ተፈጥሮ አይነት ጸብ አስመስሎታል የሚል ግምት አለ። ሌላው ነገር ደግሞ በጣም እንትን ያልኩት ነገር ሚሴጁ ማለት ነው። አንድ ቀን አወሩ፣ ሁሉ ነገር አንድ ቀን ጨረሱ። ከዛም በኋላ በአንድ ጊዜ ጨረሱ። ሶፎንያስ ተነስቶ ሄደ። በጭራሽ ሊሆን አይችልም። በነገራችሁ አንድ ሰው ወዲያው ቻት ቁጭ ብሎ አወራ ከዛ ተነስቶ አዳማ ድረስ ሊሄድ አይችልም። ያ ማለት ምንድነው? ሚሴጅ ያወሩበት ሚሴጅ ላይ የሆነ ችግር አለ ማለት ነው። ወይ እሱ የሚመቸው ሚሴጅ ብቻ ለይቶ አሳይቶናል ማለት ነው። ሌላ ሰማችሁት እንግዲህ አጋለጠው የተባለው ጋዜጠኛ ሶፎንያስን ያለው ተግባር ማለት ነው ሙሉ ለሙሉ የተቀነባበረም ነው። እና የብዙዎች ጥያቄ አሁን እየመጣ ያለው ምንድነው? ያንን አጋለጥኩት ያለ ሰውዬ ስራው መልካም ሆኖ ሳለ ታዲያ አዳማ በሄደበት ሰዓት አቀናብሮ ሁሉ ነገር አዘጋጅቶ ልጆችን አዘጋጅቶ እዛ የሚደበድቡትን ሁሉ ነገር አዘጋጅቶ እንደዚህ መጠበቁ አግባብ አይደለም። እንደገና ደግሞ ይህንን ያጋለጠው ሰውዬ የሱ ማንነትም ሲጠና ትንሽ የሱም የራሱ ማንነት መፈተሽ አለበት። ምክንያቱም የሚሰራቸው ቪዲዮዎችና መረጃዎች የሚሰጣቸው ይህንንም የሚደግፉ ተያያዥ ጉዳዮች ስለሆኑ በጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥቷል። በመግለጫውም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ሶፊ ሾው የሚል የመዝናኛ ዝግጅት በአሻም ቴሌቪዥን ያቀርብም ነበርም። ከትናንት ዳር 29 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ ማስረጃ በድምጽ በጽሁፍና በቪዲዮ ጭምር ሲዘዋወር ተመልክተናል። በዚህም መሰረት ስለሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት በአሻም ተጠይቆም ነበርም። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከማለት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ የኢትዮጵያን ባህልና ወግ የሚያከብር በመሆኑ በጋዜጠኛው ድርጊት እጅጉን ማዘናቸውንና ድርጊቱ ሚዲያቸውን እንደማይወክል በመግለጽ ጋዜጠኛው በፈጸመው አስነዋሪ ድርጊት ከጋዜጠኛው ጋር ያላቸውን ውል ከዛሬ ህዳር 30 2018 ዓ.ም ጀምሮ አሻም ቲቪ እሱን ሊያናግረው በፈለገ ሰዓት ታዲያ አጭር ምላሽ የተሰጠው ምንድነው? ራሴን ለማየት ጸበል ነው ያለሁት እያለ ነው። እና ብዙዎች ይሄን ነገር ታዲያ አድርጎት ይሆናል፣ እውነተኛ ተጸጽቶ ነው ጸበል ሆናል ወይም የሆነ ራሴን ላይ ነው ካለ ኦልሬዲ ያንን አድርጎታል፣ ፈጽሞታል ማለት ነው። እና ብዙዎችም እንግዲህ ጥርጣሬያቸውን በዚህ እያደረጉ ነው። አንዳንድ ሰዎች ግን ምን እያሉ ነው? በሰው ላይ ከመፈረጅ ብዙዎቻችን ራሳችን መረጃ ላይ ስላልወጣ ነው እንጂ እኛ ማንን እናንተ እሱ ላይ የፈረዳችሁ በሙሉ
በየትኛው ጽድቃችሁ እናንተ እሱ ላይ የምትፈርዱት? ያመነዘረም የገደለም የሰረቀም የተመኘም እያንዳንዱ በእግዚአብሔር ዘንድ እኩል ቅጣት ነው የሚጠብቀው። እሱ ግን በአደባባይ ስላያችሁት ሁላችሁም እሱ ላይ እጃችሁን ዘረጋችሁ። እያንዳንድሽ የደበቅሽ ህይወት እኮ የራስሽ አለ። የእናንተ ስላልተገለጠ ነው፣ እግዚአብሔር ግን ያየዋል። የእሱ አደባባይ ስለወጣ አይደል? ይሄ ልጅ ወዶ ይመስላችኋል? ግን ይሄንን ነገር የሚያደርገው እውነት መርጦት ነው? ይሄንን እሱ የመረጠው ቢመስለው እውነት መርጦት ነው? ምርጫ ሁሉ አንዳንዴ ልክ አይደለም። አሁን ከወንድ ጋራ መተኛት ከአዲስ አበባ አዳማ ድረስ ወዶት ነው? ከቻላችሁ ይልቅ ለዚህ ልጅ ጸልዩለት። ትንሽ አሞኝ ነበረ። ባይፖላር ይባላል ህመሙ፣ ወይም ስናቀራርበው ስትረስ የሚባል ህመም ውስጥ ነበርኩኝ። ጸበል እንደዚሁም ደግሞ ህክምናም ላይ ነበር የቆየው። ጸበል ሄድን ታስረን፣ ግን ምንም የሚጮህ ነገር አልነበረም። ሰላም ነበረ። ግን ጸበል ተከታታይ ብዙ ብር የማገኝበት አንድ የባህል ሾው ነበርና እሱን ስሰራ አብሮኝ ከሚሰራው ጋር አልተግባባንም ነበረ እና የጀመረውን ስራ አበላሽቶብኝ በዛ በጣም ተናደድኩኝ። ሳላስበው ጉዳዩ ወደ ስትረስ ተቀየረና ጭንቀት። እንደሰማችሁት እንግዲህ ከዚህ በፊት ብዙ አይነት ነገሮች እንደዚህ አይነት ያሰማችሁን ያሳለፈ ነውና ምናልባት የዚህ ሰው ጤንነት ማንነቱ አጠራጣሪ ሊሆን ይችላል። ምክንያቱም ይሄን ነገር የፈጸመውና ያደረገው ነገር ትክክለኛ ከአይምሮ ጋራ ላይሆን ይችላል የሚል ሐሳብ አለ። ጸበል ነው የሚገኘው ማለቱን ተከትሎ ይህ ነገር መሸሸጊያ ሊሆን አይገባም እያሉ እየወገዙ ነው። ምክንያቱም ጸበል ለእንደዚህ አይነት ቆሻሻ የሆኑ ሰዎች መደበቂያ መሆን አለበት ብዬ አላስብም። እኔ ኦርቶዶክስ ባልሆንም ግን ኦርቶዶክሳውያን ይህን ጉዳይ በጽኑ ልትቃወሙት የሚገባ ጉዳይ ነው ብዬ አስባለሁ። ታውቁት እንግዲህ ይሄ ጋዜጠኛ ትናንትና ግብረ ሶዶማዊ መሆኑ በሚዲያ ተጋልጧልና እስከዛሬ ድረስ ስንት ሰው እንደበከለ አናቅም፣ ስንት ሰው እንደደፈረ አናቅም። ግን ትናንትና ሚዲያ ላይ ስለተጋለጠ ብቻ ጸበል ሄጃለሁ ብሎ ለመሸሸግ ሲሞክር እያየነው ነውና ከዚህ በፊትም ይሄ ሰውዬ ጸበል ቦታ እንደነበረ ተናግሮ ነበረ ሚዲያ ላይ። አሁን ይሄ ሰው ጸበል ቦታ ላይ እየሄደ ምን እንደሚያደርግ እንኳን አናቅም። ስለዚህ ይህንን ጉዳይ ከማንም በላይ መቃወም አለባቸው ብዬ የማስበው ኦርቶዶክሳውያን ናቸው። ምክንያቱም ይህ ነገር ከሃይማኖት ጋር የሚያገናኘው ነገር ባይሆንም ግን ይህ ሰው እየተለጠፈ ያለው ሃይማኖት ላይ ነው። ምክንያቱም ከወንጀሉ ለማምለጥ ስለፈለገ ማለት ነው። ሶፊያ አንተን እግዚአብሔር በጤና ቆይቶ ከዚህ በላይ ደግሞ አንተን ወልደህ ልጅ ራስህን ችለህልኝ ደስታህን ሁሉ እንዳይ እኔን ደግሞ ያቆይልህ። አሜን። ዋናው እሱ ነው እና አግብተህ ልጆችህን እንዳይ እፈልጋለሁ። እየሰማሽ ነው? እንግዲህ እንደሰማችሁት እንግዲህ ይህን ነገር ብዙዎች ከሰሙ በኋላ ታዲያ እናቱ እንዴት ሆና ይሆንስ በዚህ ሰዓትስ እንዴት ትሆን ያለችው የሚለው ብዙዎች ያስጨነቃቸው። ምክንያቱም እንደሰማችሁት ምንድነው ያለችው እናቱ አንተ አግብተህ መኖር መደሰት ተደስተህ ማየት እፈልጋለሁ። በጣም ደስ የሚሉ ነው ቪዲዮቹ ላይ እንዳሳዩአቸውና ብዙዎች እናቷንስ ምን ላይ ሆኑ በጣም ተጨንቀዋል። ምክንያቱም ከማሰባቸውና ከመውደዳቸው የተነሳ ሐሳብ ስጡበት። ነው ግን የተጻጻፈብህ አንተ በአንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው። ልክ ናቸው። እንደዛ ነው የሚመስለው። ይሄ እኮ ከጤነኛ አእምሮ የሚጠበቅ አይደለም። ለዛ ነው እንደዛ ያለው። አልጎዳህ ምን ያህል እንትን አለ? አረባከ ማርያም እኔ ላንተ ደንግጫለሁ። እንደዛ ስለተሰማ መጀመሪያ ያስደነግጣል። ከዛ ግን ኖርማል አይ ነው ኮሜንቶቹ እየገባው ያለ ታዲያ ይገርማል። ኮሜንቶች ምን ይላሉ ካያቸው ስላለ? ጥሩ አይደለም። ስንት ዓመት የገነባነው ዝና እሺ አስቸጋሪ ነው። ደግሞ ምንድነው አጋለጥኩት ካለው ሰውዬ ጋር ማለት ነው ቴክስቶች አላስፈላጊ ናቸው። ይህ ነገር እንግዲህ እንድፈጽምም ቴክስት እንዳደርግም ዳታ ልግዛል ልሙላል እያለኝ ነበረ እያለ ነውና እኛ የምንለው ምንድነው ሁለቱም ያኛው ሰው ቢሆንም መጠየቅ አለበት። እኛ የሶፎንያስን ሐሳብ እየደገፍኩ ሳይሆን ያም ልጅ መጠየቅ አለበት። ሁላችንም መቃወም አለብን እንደዚህ አይነት አጸያፊ ድርጊቶችን። ነገር ግን ያ ሰውየው ራሱ እንደዚህ የሚያደርገው ካሜራዎችንም አዘጋጅቶ በስርዓት ቴክስትም ስንጻጻፍ ካለቀብህ ዳታ ልክልሃለሁ እያለ እንግዲህ የሆነ ዓላማ አለው ማለት ነው። ይሄ እና የግል ጉዳይም ሊኖር ይችላል። ትናንትና ከታሰሩ ቲክቶከሮች በተጨማሪ እንግዲህ ቲክቶከር ጆሲም እንግዲህ በፖሊስ ቁጥጥር ስር መዋሉ ተሰምቷል። በጂ ፓወር ቲክቶክ ክሬቲቭ አዋርድ ፕሮግራም ላይ እንግዲህ ከኢትዮጵያዊነት ስነ ምግባር ውጭ ያፈነገጠ አለባበስ ለብሰዋል ተብለው በትናንትና ሁለት ቲክቶከሮች በቁጥጥር ስር ውለው ነበረ። ከዛም በተጨማሪ እንግዲህ ቲክቶከር ጆሲ ትናንትና ወደ አመሻሹ አካባቢ በፖሊስ ቁጥጥር ስር መዋሉን እንግዲህ ጓደኞቹ እነ ናሆም ፎንቴ ትናንትና ምሽት ቲክቶክ ላይቭ ላይ አረጋግጠዋል።
ዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ድረስ ቪዲዮን ላይክ፣ ሰብስክራይብ እንዳይረሳ። ሐሳብ አስተያየታችሁን ስጡ። መልካም